ገለቴ የተሸወደችው ምኑ ጋር ነው? አትሌቷ በአሳዛኝ ታሪኳ ጠቅላዩ ታደጉኝ፣ የኢትዮጵያ ሕዝብ ይፍረደኝ እያለች ነው። በእርግጥ ጠቅላይ ሚኒስትሩ መታደግ ይችላሉ ወይንስ ሌሎች አማራጮች አሉ? ነገረ ገለቴን እንመልከተው። ትዳሯና ከባለቤቷ ከንብረቷ ጋር በተያያዘ አትሌት ገለቴ ቡርቃ የሰሞኑ መነጋገሪያ አጀንዳ ሆናለች። ጉዳዩ በሕግ ታይቶ በዝርቀት ተጉዟልም ነው የተባለው። ባለቤቷም ከሷ ጋር ፍቺ ፈጽሞ ንብረቶቹን ከመኪና እስከ ቤትና ቦታ ድረስ ጠቅልሎ ወስዷል። ከዛሬ 7 ዓመታት በፊት ማለትም ከ2010 ጀምሮ ረዘም ያለ ታሪክ አለው። ያገባችው በኢትዮጵያ ሚሊኒየም 2009 ላይ ሲሆን ከዚያም በነበሩ ሂደቶችና አለመግባባቶች አትሌቷ በኢትዮጵያ አቆጣጠር በ2010 ላይ ትዳሯ እንደፈረሰ ተናግራለች። ለ9 ዓመታት ያክል አብራ የቆየችው ባለቤቷም በ2009 ዓ.ም ለውድድር ከሀገር ውጭ ስትሄድ ያኔ ከሽኛት በኋላ ውድድሯን ጨርሳ ስትመለስ ባዶ ቤት እንዳገኘችው ትገልጻለች። ገለቴ ከዚያም ባለቤቴ የት ሄደ በሚል ፍለጋውን ቀጠልኩ ስትል ታስረዳለች። በዚህ መሃል ግን አንድ ስለ ባለቤቷ ጉዳይ የሚያመላክት ፍንጭ ማግኘቷን ታስረዳለች። ይህም ቁራጭ ደብዳቤው ወረቀት ሲሆን ደብዳቤው ባጭሩ ጸበል ሄጃለሁ የሚል ነበር። እዚህ ጋር ነው እንግዲህ አንድ ጥያቄ የሚያጭር ጉዳይ የተነሳው። እሱም ሁለቱ ጥንዶች ጋብቻቸውን የመሰረቱት በፕሮቴስታንት ቤተ እምነት በሙሉ ወንጌል ቤተክርስቲያን የጋብቻ ስነ ስርዓት በመሆኑ ከእምነቱ አስተምሮ አኳያ ጸበል ሄድኩ የሚለው እንዴት የሚል ጥያቄ የተነሳ መሆኑን አትሌት ገለቴ ቡርቃ ትናገራለች። ከባለቤቷ መጥፋት ጋር በተያያዘ ግራ መጋባት ውስጥ እንደገባች ተናገረችው። አትሌቷ በጉዳዩ ዙሪያ መፍትሄ ለማፈላለግ ወደ ቤተሰቡ ማለትም ወደ እናቱ ብትሄድም አናውቅም እንዳሏት ትናገራለች። ይህ ሰው ምናልባት ቢሞት እኔም በወንጀል ሊያስጠይቀኝ ይችላል በሚል ስጋት ጉዳዩን ለፖሊስ ማመልከት ይገባኛል በማለት ተመልሳ ወደ እናቱ ቤት ትሄዳለች። የባለቤቷ እናት ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ከሄልሲንኪ ውድድር መልስ በሽልማት ካገኘችው የሽልማት ቦታ ቤት ሰርታ እንዳስቀመጠቻቸው የምትናገረው ገለቴ ካሉት ንብረቶች መካከል ይህን ቦታ ባለቤቷ ለእናቱ በሽያጭ ያስተላለፈላቸው መሆኑን ትናገራለች። ነገሩን ወደ ጠፋው ባለቤቷ ስንመልሰው በዚህ መሃል ወደ ቤት ስመለስ መንገድ ላይ እንዳለው ባለቤት የደወለልኝ። ስልኩን አነሳሁት። የሰዮት አትበጥብጭ የራሴን ሕይወት እፈልጋለሁ ካልሽ አረፈሽ ቁጭ በይ በሚል በጥብቅ አስጠነቀቀኝ ስትል ትናገራለች። ይህ ከሆነ ከ8 ወራት በኋላ የፍርድ ቤት መጥሪያ መጣልኝ ያለችው አትሌቷም ጉዳዩ የትዳር ጉዳይ በመሆኑ ከፍቺ በፊት እስኪ ተረጋግታችሁ ሰከን ብላችሁ አስቡበት በሚል በፍርድ ቤት የማሰላሰያ ጊዜ ቢሰጣቸውም በሱ በኩል ምንም አይነት ለውጥ የሌለ በመሆኑ የዛሬ 7 ዓመት አካባቢ ማለትም በ2010 ጋብቻቸው የተቋረጠ መሆኑን አመላክታለች። እዚህ ጋር አትሌት ገለቴ ቡርቃ አልፈልግም እያለች ሽሽት ላይ ያለውን ባለቤቷን በጥብቅ የምትወደው መሆኑን በግልጽ መመልከት ይቻላል። ከዚያ በኋላ ነው አወዛጋቢ ታሪክ አንድ ብሎ የጀመረው። እሱም የጋብቻ መፍረስን ተከትሎ የንብረት ክፍፍል አይቀሬ በመሆኑ ነገሮች ወደዚያው ሲያመሩ ግን ገለቴ በፍርድ ሂደቱ ሊቀራት አልቻለም። ንብረቶቿን በሙሉ ከቤት እስከ ተሽከርካሪና ቦታዎች ድረስ ለቀድሞ ባለቤቷ በውክልና የሰጠች መሆኑን አብራርታለች። ሌላው ቀርቶ የባንክ አካውንቷ ሳይቀር የሚንቀሳቀሰው በሱ ውክልና ነበር። በእጇ የነበረው የምትኖርበት መኖሪያ ብቻ ነበር። አትሌት ገለቴ የተሸወደችበት ነጥብ ያለውም እዚህ ጋር ሆኖ ይታያል። በሕግ ውክልና ባደራ የመያዝና እስከ መሸጥና መለወጥ የሚያደርስ የውክልና አይነት አለ። ከአትሌት ገለቴ ቡርቃ ማብራሪያ መረዳት የሚቻለውም እሷ ንብረቶቿን ለቀድሞ ባለቤቷ የሰጠችው በሙሉ ውክልና ሆኖ ይታያል። ይህ ማለት ንብረቶችን እንደራሱ ሆኖ ባደራ ከማስተዳደር ባለፈ እስከ መሸጥና መለወጥ የሚያደርስ የውክልና አይነት እንደማለት ነው። ይህ ከሆነ ባለቤቷ ከሷ በሙሉ ውክልና የተረከባቸው ንብረቶች ቢሸጥና ቢለውጥ የሕግ ድጋፍ ይኖረዋል። አትሌት ገለቴ በቴሌቪዥን በሰጠችው ማብራሪያ ላይ ከዚህ ቀደም የወሰደውን ውክልና ተጠቅሞ ያለው ንብረት ሸጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዞሮ ነበር ያገኘው ስትል ትናገራለች። አንዷ የቀረችው ቤትም በ2008 ዓ.ም ውክልና የተነሳባት ቤት እንደሆነች የጠቀሰችው አትሌቷም በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪናዎችና ሌሎች በርካታ ንብረቶች ተሽጠውባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠሁት መንግስት የሰጠኝ ቤት እንኳን ለእናቱ ሽጦታል የምትለው ገለቴም ከጋብቻ በፊት ያፈራሁትን ንብረቴን ሳይመልስ ከጋብቻ በኋላ ያፈራነውንም ሳይካፈል አንዷ የቀረችውን ቤት ለመካፈል ፍርድ ቤት ወስኖብኛል ስትል ታብራራለች። እሱ ቀድሞ ሁሉንም አቅዶበት ስለሌላ ያላትን አቅም ሁሉ ተጠቅማ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒው እንደሆነ ትናገራለች። ከዚህ አልፎ እንደሚያስፈራራት ለፖሊስ ማመልከቷን ጠቅሳም ንብረቱም እንዳይገኝ አንድም ገንዘብ በሱም እንዳላስቀምጥና እንዲሁም ተሸጡ የተባሉ ንብረቶች ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩን ስብስብ እንዳደረገው ትናገራለች። ይህን ጉዳይ የሚያውቀው የመንግስት አካል እንደሌለ የጠቀሰችው አትሌቷም እስካሁን መፍትሄ ካለማግኘቴም በላይ ወደ ጎዳና ለመውጣት ከዚህ አልፎ ለሕይወት አስጊ ሁኔታ ላይ ስለሚገኝ የሚመለከተው አካል ይድረስልኝ ስትል ተሰምታለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራት እየደረሰብኝ ቤት ውስጥ ተዘግቼ ተቀምጫለሁ፣
የአቅሜን ያበረከትኩላት ሀገሬና ሕዝብ ያለሁበትን ሁኔታ ያውቅልኝ ስትል ተደምጣለች። አትሌት ገለቴ ቡርቃ እየደጋገመች የምትናገረው ጉዳዩ ወደ ጠቅላይ ሚኒስትር አብይ አህመድ ደርሶ የመጨረሻው መፍትሄ በእሳቸው በኩል እንድታገኝ ነው። ከዚህ በኋላ ማንም አይሰማኝም፣ ጠቅላይ ሚኒስትሩና የኢትዮጵያ ሕዝብ መፍትሄ ይስጡ ስትል ተናግራለች። በእርግጥ ጉዳዩ ወደ ፍርድ ቤት ሄዶ እስከ ሰበር ሰሚ ችሎት ከደረሰ የጠቅላይ ሚኒስትሩ ሚና ሊሆን የሚችለው ምንድነው የሚለው ጥያቄ ነው እየተነሳ ያለው። ጠቅላይ ሚኒስትሩ በግለሰብ ጉዳይ ባለው ሂደት ላይ መፍትሄ ሊሰጡ የሚችሉበት የሕግ አሰራር ያለ ሆኖ አይታይም። ስለ ሕግና መርህ የሚነገር ከሆነ የጠቅላይ ሚኒስትሩ ውሳኔ የፍርድ ቤቶችን የፍርድ ሂደት መለወጥ አሊያም የበላይነትን በመውሰድ የሚሽሩበት ሁኔታ ይኖራል ተብሎ አይታሰብም። አንደኛ፣ ጠቅላይ ሚኒስትሩ የሕግ ጉዳይ በተመለከተ በተለይ ደግሞ ከግለሰብ ጋር የተያያዘ ማየት ይችላሉ ወይ የሚለው አንደኛው ጥያቄ ነው። በመንግስት አወቃቀር የጠቅላይ ሚኒስትሩ አቅጣጫ ያለው በአስፈጻሚ መንግስት ክፍል ላይ ነው። ይህም በመሆኑ በሕግ መርህ መሰረት ጣልቃ ገብነት ይኖራቸዋል ተብሎ አይታሰብም። የጠቅላይ ሚኒስትሩ ሚና ተቋማዊ በሆኑ ጉዳዮች እንጂ ግለሰባዊ በሆኑ ጭብጦች ላይ ሚና ይኖራቸዋል ተብሎ አይታሰብም። ይሄኛው እንዲሁ ገለልቴ በምትለው አቅጣጫ ይሰራል ተብሎ አይታሰብም። ጠቅላይ ሚኒስትሩ አትሌቷ የሀገር ባለውለቷ ከመሆኑ አንጻር እንደ ሴትም ተጠቂ ሆናለች በሚለው ከሰብአዊና ካላቸው ተጽዕኖ አኳያ ምናልባት ጉዳዩን በሽማግሌነት ሊያዩት አለያም በሽምግልና እንዲታይ ሊያደርጉ የሚችሉበት እድል ይኖራቸዋል። ከዚህ ውጭ ሌላ ያላለቀ የሕግ ሂደት ካለም በዚሁ የፍርድ ሂደት እንዲታይ ሌሎች ሕግ ባለሙያዎች የራሳቸውን እገዛ ሊያደርጉላት ይችሉ ይሆናል። በሌላ አቅጣጫ ደግሞ እስካሁን ባለው ሁኔታ የደረሰባትን ችግር በተመለከተ እየተናገረች ያለችው አትሌት ገለቴ ቡርቃ ብቻ ናት። በገለቴ ላይ የተጠቀሱትን ዘርፈ ብዙ ጥፋቶች አድርሷል የተባለው ባለቤቷስ ምን ይላል በሚለው አቅጣጫ እንዲሁ ነገሩን መስማት አስፈላጊ ሆኖ ይታያል።